እንዴ ሄኖክ እንዴ ምን ነው? አንቺ ሚስት አይደለች እንዴ? አዎ እንዴ ምን እየሰራች ነው? ና ቆይ ና። ቆይ እንዴት ተዋሻለች? ትልቅ የውጭ ድርጅት ውስጥ ኃላፊ ነኝ አላለችም እንዴ? እኔም እሱ ነበር ማቀው። ቆይ ልደውልላት። ወይኔ ፍቅር የት ሆነሽ ነው? ቢሮ ነኝ። ምን ነው ሄኒ ትንሽ ቆይቼ ልደውልልህ? ምን ነው? አይ ምንም አለቃዬ እየጠራኝ ነው። ቢሮ ትንሽ ስራ ስለበዛ ትንሽ ቆይቼ እደውላለሁ። ቆይ መዋሸቱ ለምን አስፈልግ? ያለሁበትን ልነግር ዘገየው እንጂ አልዋሸሁም። ከዚህ በላይ ይሄኔ ስንት የደበቅሽው ነገር አለ? ሰርጋችሁን የሚያዘገየሽው ይሄኔ። ኧረ እንዴ የምትነግሪኝ ነገር አለ? እሰራበት የነበረው ድርጅት ኪሳራ አጋጥሞት የሰራተኞች ቅነሳ ተደርገው ነበር። እኔ ደግሞ ከተቀነሱት መሃል ነኝ። አባቴን ለማሳከም ገንዘብ ያስፈልገኛል። ለዛ ደግሞ ስራ መስራት አለብኝ። አንተን ማስቸገር አልፈለኩም። እኔ ቤተሰቦቼ ምን ያክል እንደምወዳቸው ታውቃለህ አይደል? በዚህ አይነት እሱንም አትወጂውም ማለት ነው። ናይ ኒድ ቆዮኒ እንደሱ አይነት ሴት መቼም እንደማላገኝ ታውቃለህ። የአንቺ ቤተሰቦች እኮ ለኔም ቤተሰቦቼ ናቸው። ጄሪ በደስታ ብቻ ሳይሆን በችግር ውስጥ ማብረን ነው። እኔ በጣም ጨንቆኛል። የተወሰነ ጊዜ የሆነ ቦታ ሄጄ ማረፍ ፈልጋለሁ። ብትነግሪኝ ኖሮ ሁሉ ነገር ይቀላል። ደግሞ እግዚአብሔር ለጠየቁ ጥያቄ ተገቢው ምላሽ ይመልሳል። ሐዋርያው ቅዱስ ጴጥሮስ በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ጥያቄ ሁሉ መልስ ለመስጠት የተዘጋጃችሁ ነው፣ ነገር ግን በቅንነትና በፍርሃት ይሁን ይላል። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች አሁንም በአታችሁ ሰርቶ አላለቀ። ለማገዝ ንግድ ባንክ 1044 25 98 391